ሰላም ለሁላችሁ ይሁን ወንድሞቼና እህቶቼ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም በልቤ ያለውን ቃል አብረን እንድንመለከት በዚህ መድረክ መጥቻለሁ። ልናገርበት የምወደው ክፍል የሚገኘው ዮሐንስ ወንጌል ምዕራፍ 11 ቁጥር 4 ላይ ነው። እግዚአብሔር ቃል እንደዚህ ይላል፣ ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ ይላል። ይህ ሕመም ስለ እግዚአብሔር ክብር እንጂ ለሞት አይደለም። የታሪኩ ዋና ሐሳብ የሚያጠነጥነው አልዓዛር በተሰኘው የኢየሱስ ወዳጅ ላይ ነው። እህቶቹ ኢየሱስን እንደ መሲህና እንደ ጌታ የተከተሉ በመሆናቸው ገና በነገሩ መጀመሪያ ወደ ጌታ ወደ ኢየሱስ መልእክት ሰደዋል። የምትወደው ታሟል የሚል ልብ የሚነካ ንግግርን መልእክትን ልከዋል። እናም እርግጠኞች ናቸው ኢየሱስ በትክክለኛው ሰዓት በትክክለኛው ጊዜ እንደሚመጣ፣ ለወዳጃቸው ለወንድማቸው እንደሚደርስላቸው። ነገር ግን ኢየሱስ ነገሩን ከሰማ በኋላ በነሱ ካላንደርና በነሱ ጊዜ አልመጣም። ከ4 ቀን በኋላ ወደ መንደራቸው መጣ። ነገር ያበቃ ከመሰለ በኋላ፣ ነገር የተዘጋ ከመሰለ በኋላ እነሱም እንደገለጡት አሁን አብቅተዋል፣ አሁን ይሸታል፣ አሁን 4 ቀን ሆኖታል ካሉ በኋላ ኢየሱስ ወደ መንደራቸው መጥቶ የት አኖራችሁት አላቸው። የእነሱን ሁኔታ ክብሩን ሊገልጥበት፣ ታላቅነቱን ሊገልጥበት፣ ለእግዚአብሔር ክብር እንዲሆን እንደመረጠው አላስተዋሉምና በግራ መጋባት ውስጥ ናቸው። በልብ ቅይማት ውስጥ ናቸው። ወዳጅ ያሉት ኢየሱስ፣ ጌታ ያሉት የተከተሉት ኢየሱስ በአስፈላጊውና በትክክለኛው ሰዓት ባለመምጣቱ በልብ ሐዘን ውስጥ ናቸው ያሉት። ወዳጆቼ፣ ወንድሞቼና እህቶቼ ምንድነው 4 ቀን ሆነው ያለው? 40 ቀን ሆነው፣ 40 ዓመት ሆነው፣ 4 ዓመት ሆነው የምንለው ነገራችን ምንድን ነው? የእግዚአብሔር ቃል ሲናገር ሙታን የእግዚአብሔርን ልጅ ድምፅ ይሰሙታል ይላል። ለእኛ ነው ያበቃው። ለእኛ ነው 4 ቀን የሆነው። ለእኛ ነው 4 ዓመት የሆነው። ለእኛ ነው ይሸታል፣ ለእኛ ነው የተዘጋ የምንለው። ለእግዚአብሔር ልጅ ግን ሙታን ድምፁን ይሰሙታል፣ ለጥሪው ምላሽ ይሰጣሉ፣ ይሰሙታል፣ ይታዘዙታል። ታሪኩ የሚያሳየው ይሄንን ነው። አልዓዛርም ከተገነዘበት ከነመግነዙ ወጣ ይላል። በጌታ በኢየሱስ ክርስቶስ ስም ይህንን የእግዚአብሔርን ድምፅ በእናንተ ላይ አውጃለሁ። 4 ቀን ሆነው 4 ዓመት ሆኖ የምትሉት ማናቸውም ነገር ተዘጋ፣ አበቃ፣ በኔ ካላንደር ያለቀ ነው የምትሉት ማናቸውም ነገር በጌታ በኢየሱስ ክርስቶስ ስም ስለ እግዚአብሔር ክብር እንደገና ትንሣኤ ይሁን፣ እንደገና ሕይወት ይሁን። ይሄ ሕመም ያላችሁት፣ ይሄ ጉዳይ ያላችሁት የትኛውም ነገር በጌታ በኢየሱስ ስም የእግዚአብሔርን ክብር ታላቅነቱን የሚያሳያችሁ እንዲሆን ጸልያለሁ። እኔ አምናለሁ። በኢየሱስ ክርስቶስ ስም ከኔ ጋር ተስማምታችሁ በዚህ ላይ ቆሙ። እግዚአብሔር ተአምራትን ያደርግላችሁ። አሜን ለምትሉት እንደ እምነታችሁ ይሁንላችሁ። ወንድሞቼና እህቶቼ ይህንን መልእክት ለሌሎች ወንድሞችና እህቶች በማድረስ አብራችሁኝ እንድትሰሩ ጠይቃለሁ። እግዚአብሔር ይባርካችሁ።